ሰላም ጤናና ክብር ለእናንተ ይሁን። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሐሰን መሐመድ ነኝ። ታሪክን በአዲስ መልክ የሚቀርጹት የታሪክ መዘውር ፊታቸው ላይ በተዘጋባቸው ማዕበል ውስጥ አልፎ የመዋቅር ጭቆናን የሰበሩ መሪዎች ናቸው። ከጥቂት አስርት ዓመታት በፊት በነበረው የቱርክ የፖለቲካ መዋቅር ውስጥ የሂጃብ ጉዳይ እንዲሁ ቀላል የልብስ ምርጫ ወይም የግል ነፃነት ማሳያ ብቻ አልነበረም። እሱ የሴኩላሪዝም ጽንፈኝነት፣ የማንነት ፍልሚያ እና ካልቸራል ሄጀሞኒ ማዕከል እንጂ። ዛሬም ድረስ በቱርክ ሂጃብ እንደ አንድ የፖለቲካ አይዲዮሎጂ እና የክርክር መድረክ በሆነበት በዚህ ዘመን ወደኋላ ዞር ብለን የአንድን መሪ ስልታዊ ጉዞ ልንመረምር ይገባል። ይህ ታሪክ ስልታዊ መሰናክሎችን ሁሉ ሰባብረው ከእገዳ ማዕበል ወጥተው የሺዎች ድምፅና የለውጥ ማኒፌስቶ ስለሆኑት አንዲት ጽኑ ሴት ያውቃል። እሳቸውም ሀቢቢ ኦቻል ይባላሉ። ነገር ግን ወደዚህ የፖለቲካ ተጋድሎ ከመግባታችን በፊት ስለ ቱርክ ስልታዊ አቀማመጥ ጥቂት ልበላችሁ። ቱርክ በጂኦፖለቲካዊ አቀማመጧ ለአፍሪካ፣ ለአውሮፓና ለኤዥያ አህጉራት ያስተሳሰብና የዲፕሎማሲ ድልድይ ናት። በተለይም የባህልና የኃይል ሚዛን መገኛ የሆነችው ታላቋ ኢስታንቡል ግማሽ አካሏ በአውሮፓ ግማሽ አካሏ ደግሞ በኤዥያ ላይ ያረፈች የስልጣኔዎች መገኛ ናት። ይህቺ ሀገር ዛሬ እኔን ጨምሮ ለብዙ አፍሪካውያን የከፍተኛ ትምህርት እና የፖለቲካ ንቃት መድረክ ሆና ታገለግላለች። እናም የሀቢቢ ኦቻል የማንነትና የፖለቲካ ተጋድሎ ለዘመኑ ወጣቶች እንዴት የትግል አርያ እንደሆነ በዚህ ቪዲዮ በሰፊው እንፈትሻለን። አብራችሁን ቆዩ። በቱርክ ካህራማንማራሽ የተወለዱት ሀቢቢ ኦቻል ገና በለጋ ዕድሜያቸው በእውቀት ማማ ላይ የመውጣት ትልቅ ራዕይ ነበራቸው። ነገር ግን ህልማቸው በወቅቱ በነበረው እውቅና የመንፈግ ፖለቲካና በሂጃብ እገዳ ምክንያት ከባድ መዋቅራዊ አደጋ ተጋረጠበት። በእምነታቸውና በማንነታቸው ምክንያት ብቻ ከትምህርት ገበታቸው ተገፉ። ለብዙዎች የህልም ማክተሚያ፣ የክንፍ መሰበርና የፖለቲካ ተስፋ መቁረጥ ምዕራፍ ነበር። ነገር ግን ለሀቢቢ ይህ ውድቀት ሳይሆን ውሳኔያቸው ያጠናከሩበትና አዲስ የትግል ስልት የቀየሱበት ተርኒንግ ፖይንት ነበር። የመብት መነፈቅ አላቆማቸውም፣ ይልቁንም ወደ ተቃዋሚ ተሟጋችነት አሻገራቸው። ሀቢቢ ኦቻል የግል ቁስላቸውን ወደ ማህበረሰባዊ መድኃኒትነት በመቀየር መብታቸው ለተረገጠ በሺዎች ለሚቆጠሩ ሴቶች የለውጥ ካታሊስት ለመሆን ወሰኑ። በትምህርት ማህበራት ውስጥ በሴቶች ቢሮዎች ላይ በኃላፊነት በመቀመጥ የሴቶችን ሁለንተናዊ የአመራር ብቃት ለመገንባት ስልታዊ ስራዎችን አከናወኑ። ይህ ጉዟቸው ለዛሬ ወጣት ትውልድ ትልቅ ትምህርት አለው። እውነተኛ ትግል በስሜት መጮህ ሳይሆን ተቋማቱን ፈጥሮ መዋቅርን መለወጥ መሆኑን አሳዩ። የሀቢቢ ትግል የማንነት ብቻ አልነበረም፣ የፍትህ ፍልስፍናን በተግባር የመተርጎም ተምሳሌታዊ ጉዞ እንጂ። እናም የታሪክ ፍርደ ገምድልነት ያበቃበት ያ ታላቅ ቀን መጣ። አንድ ቀን የፖለቲካ መዋቅሩ ፊታቸው ላይ ዘጋባቸውን በር በጽናት ሰበሩ። ሀቢቢ ኦቻል የቱርክ ብሔራዊ ታላቅ ምክር ቤት የፓርላማ አባል በመሆን በክብር ተቀመጡ። ትላንት በህዝብ አደባባይ ድምፅ የተነፈገው ሂጃባቸው ዛሬ በፖለቲካው ማማ ላይ ዲሞክራሲና የነፃነት ድል አርማ ሆነ። ነገር ግን ሀቢቢ በስልጣን ወንበር ላይ ሲቀመጡ በፖለቲካ ውስጥ ሰብአዊ ዲፕሎማሲን እና የእናትነት ርህራሄን አስተሳሰሩ። ፖለቲካ ማለት ስልጣን ብቻ ሳይሆን ህዝብን ማገልገያ መድረክ መሆኑን በማሳየት እሳቸው ፖለቲከኛ ብቻ ሳይሆኑ የማህበረሰቡ እውነተኛ መሪ ሆኑ። ሀቢቢ ኦቻል የፖለቲካ እና የጽናት ጉዞ ለዘመኑ ወጣቶች የሚያስተላልፈው ፓራዳይም አለው። መሰናክሎች የጉዞ ማቆሚያ ሳይሆኑ የብርታት ምንጮች ናቸው። ውድ የአዲሱ ትውልድ መሪዎች፣ ታሪክ የሚቀየረው በፈተናዎች ውስጥ አልፎ ስልታዊ ተጽዕኖ መፍጠር ሲቻል ብቻ ነው። የሙስሊም ሴቶችን ሁለንተናዊ የአመራር ብቃት፣ የጽናት ጉዞና የፖለቲካ ንቃት ለሌሎች ለማጋራት ይህንን ቪዲዮ አሁኑኑ ላይክ ያድርጉ፣ ለወዳጆ ሼር ያድርጉ። በየጊዜው እንደዚህ ያሉ ስልታዊ ጥንካሬና ፖለቲካዊ ንቃት የሚሰጡ ታሪኮችን ይዘን እንድንቀርብ ቻናላችንን ሰብስክራይብ በማድረግ የፖለቲካሊ ሙስሊማ ቤተሰብ ይሁኑ። ስለ ሀቢቢ ኦቻል የፖለቲካ ሞዴልነት ያላችሁን ሀሳብ ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ በሌላ አነቃቂ አጀንዳ እስከምንገናኝ በጽናትና በንቃት ቆዩኝ።